እንግዲህ ለዛሬ ብታዳምጡት ብዬ ይዤላችሁ የመጣሁት እጅግ ጠቃሚ መረጃ አለ። ከዛ በፊት ግን እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ትላንትና እንግዲህ ትንሽ ቢዚ ነበርኩና ምንም ቪዲዮ አልሰራሁላችሁም ማለት ነው። ዛሬ ግን የሚገርም ቪዲዮ ነው ይዤላችሁ የመጣሁት። ለመሆኑ ስንቶቻችሁ ናችሁ ስለ ጥቁር አዝሙድ ጥቅምና በጣም ለሰው ልጆች እንደሚጠቅም ስንቶቻችሁ ታውቃላችሁ? ዛሬ የምነግራችሁ እንግዲህ ስለ ጥቁር አዝሙድን በተመለከተ ነው ማለት ነው። ይህን ቪዲዮ ላይክ ሼር ማድረግ አትርሱ። ዛሬ በዩቲዩብ ቻናሌ ምንም ነገር አልለቀኩም፣ አልተመቸኝም እና የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች ጥቁር አዝሙድ እንግዲህ ከ100 በላይ ጠቃሚ ንጥረ ነገሮችን ይይዛል ማለት ነው። ከነዚህም መካከል ጥቂቶቹን እስኪ ልንገራችሁ። አንደኛው ፕሮቲን፣ ሁለተኛ ካርቦሃይድሬት፣ ሶስተኛ የስብ አሲዶችን፣ አራተኛ እንደ ካልሲየም፣ አምስተኛ እንደ ፖታሲየም፣ ብረት፣ ዚንክ፣ ማግኒዥየም እንዲሁም ቫይታሚን ኤ፣ ቢ እና ሲን በዋናነት የሚይዝ ነው ማለት ነው ይሄ ጥቁር አዝሙድ ማለት ነው። ለመሆኑ ጥቁር አዝሙድ ለምን ይጠቅማን የሚለውን እስኪ ልንገራችሁ። አንደኛ ለመተንፈሻ አካላት ኢንፌክሽን በጣም ጠቃሚ ነው። ለመተንፈሻ አካላት ኢንፌክሽን ማለት በአፋችን ወይም ደግሞ በአፍንጫችን አካባቢ ላይ ኢንፌክሽን በሚፈጠርበት ጊዜ ዘይቱን ደረትና ጀርባን ማሸት እንዲሁም ደግሞ በቀን 3 የሾርባ ማንኪያ ዘይቱን መጠጣት እንዲሁም ደግሞ 2 ማንኪያ በፈላ ውሃ ውስጥ በመጨመር ቤቱን በእንፋሎት ማጠን እጅግ በጣም ጠቃሚ ነው ማለት ነው። የመጀመሪያ ይሄ ነው። ሁለተኛው ለራስ ምታት ነው። በጥቁር አዝሙድ ዘይት ግንባርና በጆሮ አካባቢ ያለውን አካል ማሸት፣ ለ3 ተከታታይ ቀናት 1 ሻይ ማንኪያ የጥቁር አዝሙድ ዘይት በባዶ ሆድ መጠጣት ለራስ ምታት ፍቱን መድኃኒት ነው። ለራስ ምታት ፍቱን መድኃኒት ነው። እንደውም እኮ ጥቁር አዝሙድ ከሞት በቀር ለሁሉም ነገር መድኃኒት ነው ይባላል። እኔ እንደው ዝም ብዬ አልፌ ልንገራችሁ ብዬ ነው እንጂ። ሌላው ለጀርባ ህመም ነው። ለጀርባ ህመም እንግዲህ በጣም ፍቱን መድኃኒት ነው። የተወሰነ የጥቁር አዝሙድ ዘይትን በጥቂቱ በማሞቅ የታመመውን አካል አጥንትን ዘልቆ እስኪሰማ ድረስ በዘይቱ በደንብ መታሸት፣ በቀን 3 ጊዜ 1 ሾርባ ማንኪያ ዘይቱን መጠጣት፣ ይሄ ለጀርባ ህመም እጅግ ፍቱን መድኃኒት ነው። በተለይ የጀርባ ህመም ያለባቸው ይሄን ብትጠቀሙ በጣም ትፈወሱበታላችሁ ማለት ነው። ይሄ ጥቁር አዝሙድ ዘይት የምታገኙ ከሆነ ማለት ነው። ስለዚህ ያን ጀርባችሁን የሚሰማችሁ ከሆነ በደንብ እስከ ውስጥ ዘልቆ እስከሚሰማ ድረስ በደንብ መታሸት ጀርባን እጅግ በጣም ፍቱን መድኃኒት ነው። እንዲሁም ደግሞ በቀን 3 ጊዜ 1 ሾርባ ማንኪያ መጠጣት ተመራጭ ነው ማለት ነው። ሌላው ለልብ ህመም ነው። የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟሟትና የደም ስሮችን ለማስፋት እጅግ በጣም ይረዳል ማለት ነው። እንግዲህ ብዙ ጊዜ የልብ ህመም የሚፈጠረው ከልባችን ደም የሚወጣበት የልብ መስመራችን በሚጠብበት ጊዜ ልባችን በኃይል በሚመታበት ጊዜ የልብ ህመም ሊነሳ ይችላል። ስለዚህ ለዚህም ፍቱን መድኃኒት ነው ማለት ነው። ሌላው ለደም ብዛት ነው። ትኩስ መጠጥ ባስገኘ መጠን ጥቂት የጥቁር አዝሙድ ዘይት ጠብታዎችን ጨምሮ መጠጣት፣ በተጨማሪም ገላውን ጥቁር አዝሙድ መቀባት፣ ቢያንስ በየሳምንቱ 1 ጊዜ የፀሐይ ሙቀት ማግኘት፣ ይሄ ለደም ብዛት ፍቱን መድኃኒት ነው ማለት ነው። ጥቁር አዝሙድ ብዙ ጥቅም አለው። ሌላው ለጨጓራ አሲድ ነው። በተለይ የጨጓራ አሲድ ያለባችሁ 1 ኩባያ ወተት፣ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ ብትወስዱ በእርግጠኝነት በጣም ብዙ ጥቅም ታገኙበታላችሁ። በተለይ ለጨጓራ አሲድ የምትሰቃዩ ልጆች ይሄን በደንብ ተጠቀሙ። ትክክለኛውን ኦሪጂናሉን የጥቁር አዝሙድ ዘይት ካገኛችሁ ማለት ነው። ሌላው ለኩላሊት ኢንፌክሽን ነው። 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቃምና መቆርጠም፣ ጥቁር አዝሙድን በሚገባ መፍጨትና ከማር ጋር ቀይጦ ወይንም ደግሞ ከማር ጋር ለውሶ በሚገባ ማዋሃድ፣ ከዚያም 2 ማንኪያ ከቀይጡ ወይንም ደግሞ ከተቀላቀለው ቀንሶ በ1 ብርጭቆ የሞቀ ውሃ ውስጥ ጨምሮ በባዶ ሆድ መጠጣት ለኩላሊት ኢንፌክሽን በጣም ፍቱን መድኃኒት ነው። ስለዚህ ይህንም ተጠቀሙበት ማለት ነው። ሌላው ለሐሞት ከረጢት ነው። ለሐሞት ከረጢት 1 ማንኪያ የጥቁር አዝሙድ ዱቄት፣ ሩብ ማንኪያ የተፈጨ እሬት፣ 1 ኩባያ ማር ጋራ መለወስ፣ ጧትና ማታ መብላት፣ ይሄ ለሐሞት ከረጢት እጅግ በጣም ፍቱን መድኃኒት ነው ማለት ነው። ሌላው ለጉሮሮ ህመም ነው። ቅድምም ከላይ እንደነገርኳችሁ ለመተንፈሻ አካላት የሚጠቅማል። በተለይ ለጉሮሮ ህመም የጥቁር አዝሙድን አፍልቶ መጉመጥመጥና 1 ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና ዘይቱንም የጉሮሮ አካላዊን አካባቢ መቀባት እንዲሁም በውስጥ ደጋግሞ መንጋጋን መቀባት እጅግ በጣም ፍቱን መድኃኒት ነው። ሌላው ለቆዳ ውበት ነው። 1 ማንኪያ ጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት፣ 1 ሰዓት ቆይቶ በውሃ በሳሙና መታጠብ ጥርት ያለ ፊት እንዲኖር ያደርጋል ማለት ነው።